ሪሃና ወደ መድረክ ከመሄዷ በፊት የአልኮል መጠጦችን በመጠጣት ከዛ በኋላ ነው የሙዚቃ ዝግጅቷን የምትጀምረው። ዛሬ ስለ ሪሃና የማታውቋቸውን ነገሮች ይዤላችሁ መጥቻለሁ። ቪዲዮውን ኮፒ ሊንክ ሪፖስት በማድረግ ለብዙ ሰዎች እንዲዳረስ አድርጉልኝ። ከስሟ ስንጀምር የሪሃና ትክክለኛ ስም ሪሃና ሳይሆን በጓደኞቿና በቤተሰቦቿ ሮቢን ትባላለች። ብዙዎቻችሁ የሚከበሩ ቀኖችን ወይም በዓላትን ጥቀሱ ብትባሉ የአርበኞች ቀን፣ የፍቅረኛሞች ቀንና ብዙ በዓለም ላይ የሚከበሩ ቀኖችን ልትጠቅሱ ትችላላችሁ። ነገር ግን አንድ ነገር ረስታችኋል። እሱም የሪሃና ቀን እንዳለ ነው። ፌብሩዋሪ 21 ቀን ሪሃና ዴይስ ይከበራል። ስለዚህ በዚያን ቀን ሁሉም የሪሃና ተወዳጅ ዘፈኖች በመጫወት ቀኑን በማዳመጥ የሚከበር ይሆናል። የሪሃና ህግ። ምን ያህሎቻችሁ የሪሃና ህግ እንዳለ ታውቃላችሁ? የክሪስ ብራውን ማጎሳቆል ጥቃት በሪሃና ህይወት ላይ ትልቅ ጉዳት አስከትሏል። እናም በዚያን ጊዜ እንደ አውሮፓውያን አቆጣጠር በ2009 የሪሃና ህግ የሚል ህግ ተፈጻሚ ሆኗል። ሪሃና በትወና ችሎታዋን በጣም ጥሩ ነች እና እስካሁን ድረስ በብዙ ፊልሞች ላይ ኮከብ ሆናለች። ዘፋኟ እንደ አውሮፓውያን አቆጣጠር በ2012 እንደ ባትልሺፕ ባሉ ፊልሞች ላይ በመከላከያ ውስጥ በመሆን በመሳተፍ ተውናለች። እሷ በእውነተኛ ህይወትን በውትድርና እንዳገለገለች ስንቶቻችሁ ታውቃላችሁ? ባርባዶስ የጦር ሰራዊት ነበረች። ሁሉም ሰው የሚከተለው ሰው ተምሳሌት የሚያደርገው ሰው አለው እና ማንን እንደምትከተል ልንገራችሁ። የፖፕ ንግስቷን ማዶና ነው። ሪሃና የሚያምሩ እግሮች እንዳሏት ምንም ጥርጥር የለውም እና እንደ አውሮፓውያን አቆጣጠር በ2007 የጊሌት ቬኑስ ላይ የታዋቂ ሴት እግሮች ሽልማትን አሸንፋለች። እያንዳንዱ ታዋቂ ሰው በሰውነታቸው ላይ የተለያዩ ንቅሳቶች ይሰራሉ። ዲዛይኖቹ ምናልባት በጣም ማራኪ ባይሆኑ ሪሃና ንቅሳት በተመለከተ ልዩ ምርጫ አላት። በድምሩ 25 ንቅሳቶች አሏት። ይህም የጎድን አጥንቷ ላይ ያለው ሽጉጥ፣ በእግሯ ላይ ያሉ የሙዚቃ ማስታወሻዎችና በቁርጭምጭሚቷ ላይ ያለችው ጭልፊት እና ከኋላዋ ከዋክብት ናቸው። ሴሌብሪቲ ኔትወርክ እንደዘገበው የሪሃና ያሁን የተጣራ ዋጋ በሙዚቃና በንግድ ሥራ ወደ $550 ሚሊዮን አካባቢ ነው። እሷ በዓለም ላይ በጣም ስኬታማ ከሆኑ ሴቶች አንዷ በመሆን በፎርብስ ተለይታለች። እንድሰራላችሁ የምትፈልጉትን ኮሜንት አድርጉልኝ። አካውንታችንን ፎሎ፣ ቪዲዮውን ላይክ ማድረግ እንዳይረሳ። ይመቻችሁ። ኧረ